ሚም ከራሷ ጋር ያለች አይመስለኝም ማለት እኔ አውቃታለሁ ያው በቅርበት ሀይሚንና እንደዚህ አይነት ሰው አልነበረችም። በቃ ግን አሁን ሳይ የምታደርገው ነገር ምናምን እኔ የማውቃት ሀይሚ አይደለች ማለት ሌላ ሀይሚን ነው ያየሁት እና ደንግጫለሁ። ቪዲዮቹ ምናምን ሳይ እሷ ነች እሷ አይደለችም ምናምን እና በጣም ደንግጫለሁና ፈጽሞ የሷ ባህሪ ያልሆነ ነገር ነው ያየሁኝ ያለሁት እና ምን ሆና እንደሆነ አላውቅም። እንደዚህ እንደሆነች ምን ነክቷት እንደሆነ ምንም ማውቀው ጉዳይ የለም። ግን ላወራት ሞክሬ ነበር። ሰላም እንዴት ናችሁ የናታን ቲዩብ ቤተሰቦች፣ የእኔ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም እንግዲህ ባላችሁ በሰላም ጤናችሁ ይብዛልኝ። ዛሬ እንግዲህ ከብዙ ቆይታ በኋላ መጥቻለሁ። ተጠፋፍተን ነበር፣ ያው ረጅም ጊዜ ነው። ድንገት ስላልተመቸኝ ነው አንዳንዴ በመሀል እየጠፋሁባችሁ ያለሁት። ያው ትንሽ ስራ ቢዚ እያደረገኝ ስለነበረ ነው። ያው ጠፋ ገባ እያልኩኝ ነው እየሰራ ያለሁት ቪዲዮ። ምናልባት ከኦዲየንሶች እንዳታዝኑብኝ በጣም ይቅርታ። ያው የስራ ጉዳይ ነው። እሱን ነገር ደግሞ አስተካክዬ በደንብ ወደ እናንተ እመጣለሁ ብዬ አስባለሁና ዛሬ ደግሞ ያው ቪዲዮ እንድቀርጽ ያስገደደኝ አንዳንድ ጉዳዮች አሉና አንዳንድ ኦዲየንሶችን በውስጥ ለምን ቪዲዮ አትሰራም፣ በዚህ ጉዳይ እንደዚህ እንትን ብትልልን ብትሰራልን ምናምን እና ሀሳብህን ብትነግርልን ምናምን ስላሉኝ ነው ዛሬ ቪዲዮ ልቀርጽ እንግዲህ የመጣሁት ማለት ነው ወደ እናንተ። እኔ እንግዲህ ቤተሰቦች በጣም ነው የናፈቃችሁኝ፣ እኔም እንደናፈቅኳችሁ ተስፋ አደርጋለሁ። ምክንያቱም እያየሁኝ ነው በኮሜንቶች ምናምን እያየሁኝ ነበር እንደናፈቅኳችሁ ምናምን እና በጣም አመሰግናለሁ ለምታሳዩኝ ፍቅር፣ በጣም ነው ማመሰግነው። እና ዛሬ የመጣሁበት ጉዳይ እንግዲህ በሁለት ጉዳይ ነው የመጣሁት። ያው የመጀመሪያው በጣም አሳሳቢ የሆነ ጉዳይ ነው፣ በሀይሚና በብሩክ ጉዳይ ነው የመጣሁት ማለት ነው። እና ትንሽ ያለው ሁኔታ በጣም ስለሚያስጠላ እንግዲህ እነሱንም በስልክ ለማውራት ሞክሬ ነበር፣ ግን ያው ስልክ እያነሱም ስላልሆነ ነው ዛሬ እንግዲህ ቪዲዮ ልቀርጽ የወሰንኩት። በቪዲዮ እንግዲህ ቪዲዮን ስለሚያዩት አንዳንድ ነገር ልበላቸው ብዬ ስላሰብኩኝ ነውና ግን ከዛ በፊት ስለ አብርሃም የሆነ ነገር ማለት ስለፈለኩኝ ብዬ ትንሽ ልበልና ባለፈው ቪዲዮ ሰርቻለሁ። ስለ አብርሃም ቪዲዮ ሰርቼ ነበርና ያው የፈራሁት ነገር ደርሷል እና አብርሃምና ሩታም ያው እንግዲህ ተጣልተዋል። ኢቭን ጋሽዬ ሄዶ እንኳን ሊያስታርቃቸው ቢሞክር መታረቅ አልቻሉም እና በጣም የሚደብር ሁኔታ ውስጥ ነው ያሉትና ለሩታ ነው በቃ ያው ተጎድተሻል፣ እኛም ከዚህ በፊት ካንቺ ጎን ሆነ ብዙ ነገሮችን ብለናልና ግን ምንም ቢሆን ትዳርሽ ነው በቃ እና እንደዚህ ከመሆን ታርቃችሁ ነገሮችን ለመፍታት ብትሞክሩ አሪፍ ይመስለኛል ማለት ነውና ግን ዛሬ አሳሳቢ ጉዳይ የሆነብኝ የነ ሀይሚ ጉዳይ ነውና ቪዲዮዎች ምናምን ሳይ በቃ ደስ የሚል ሁኔታ አይደለም እያየሁ ያለሁትና ሀይሚም ከራሷ ጋር ያለች አይመስለኝም ማለት እኔ አውቃታለሁ ያው በቅርበት ሀይሚንና እንደዚህ አይነት ሰው አልነበረችም። በቃ ግን አሁን ሳይ የምታደርገው ነገር ምናምን እኔ የማውቃት ሀይሚ አይደለች ማለት ሌላ ሀይሚን ነው ያየሁት እና ደንግጫለሁ። ቪዲዮቹ ምናምን ሳይ እሷ ነች እሷ አይደለችም ምናምን እና በጣም ደንግጫለሁና ፈጽሞ የሷ ባህሪ ያልሆነ ነገር ነው ያየሁኝ ያለሁት እና ምን ሆና እንደሆነ አላውቅም። እንደዚህ እንደሆነች ምን ነክቷት እንደሆነ ምንም ማውቀው ጉዳይ የለም። ግን ላወራት ሞክሬ ነበር፣ ስልኳ ዘግ ነው። ያሉበት ሁኔታ ጥሩ አይደለም ማለት ሁላችንም እንደምናውቀው እንግዲህ ለሀይሚ ጥሩ ሰው ብሩኬ እንደሆነ ሁላችንም እናውቃለን። ያው ብሩኬም የተሳሳተው ስህተት አለ። ያው እሱ እንዳለ ሆኖ ግን ደግሞ ነገሮችን ተነጋግረው ቢፈቱ አሪፍ ይመስለኛል። እንደዚህ ባይሆኑ ባይራራቁ ምናምን ጥሩ ይመስለኛል እና እሷ ደግሞ በእልህ ወደማይሆን ነገር ውስጥ ነው እየገባች ያለችውና ሀይሚዬ እየሄድሽበት ያለሽው ነገር እኔ ልክ ነው ብዬ አላስብም ጨርሶ። ሲጀመር አንቺም ልክ እንዳልሆነ ታውቂዋለሽ እና በቃ ያለሽበት ሁኔታ ጥሩ እንዳልሆነ እኔም ይሰማኛል። አንቺም በደንብ እንደምታውቂ አውቃለሁ። ምክንያቱም እንደዚህ አይነት ማንነት የለሽም። እኔ እስከማውቅሽ ድረስ እንደዚህ አይነት አስተሳሰብ እንደዚህ አይነት አመለካከት የለሽም። እንግዲህ ጥሩ ማንነት ጥሩ አስተሳሰብ ያለሽ ሰው ነሽ እና አሁን ደግሞ ወርደሽ ከአንዳንድ ሰዎች ጋር እንደዚህ አይነት ነገር ሳይ መጥቶ ሀብል ሲያስርልሽ ፕሮግራም አዘጋጅቶ ምናምን ሲጠራሽ እና ለራሱ ነገሮች
መጠቀሚያ ሲያደርግ ምክንያቱም እንደዚህ አይነት ማንነት የለሽም እስከማውቀው ድረስ እንደዚህ አይነት ስብዕና የለሽም እና ላንቺ ደግሞ ትክክለኛው መልካሙ ሰው ጥሩ የሚያስብልሽ ብሩኬ ነው። ይሄን ደግሞ ለሽንም አይተናል አናቃለን አንቺም ቢሆን ታውቂያለሽ እና ከሱ ጋር ያለውን ነገር እንትን ባቲ አሪፍ ነው እና ሁሉም ሰው ያው ጥሩ አይደለም ለኛ የሚያስብልን ነገር ጥሩ ላይሆን ይችላል። ሁሉም የቀረበን ሁሉ ለኛ ጥሩ ያስባል ማለት አይደለምና አንቺ ደግሞ ያው ላትረጁ ትችያለሽ ነገሮችን እንደዚህ ማለት ነውና አንዳንድ ሰው ደግሞ ጥሩ ሐሳብ የለውም ሲታየም ደግሞ ሲጀምር ልጁ ጥሩ አመለካከት ጥሩ አስተሳሰብም ያለው ልጅ አይመስለኝም። ምክንያቱም ቪዲዮቹ ምናምንም ሲታይ እኔ ያው አላውቀውም ግን ቪዲዮች ላይ ምናምን ነው ማቀው ግን በማየው ልክ ጥሩ አስተሳሰብ ጥሩ አመለካከት ያለው ልጅ አይደለም ጨርሶ እና ላንጂም የሚሆንሽም አይነት ሰው አይደለም። ከሱ ጋር ጭራሽ እሱ አጠገብ መድረስ የለብሽ። ከሱ ጋር ያለሽን ግንኙነት እንድታቆሚው እኔ መመክርሽ እያረግሽ ያለሽው ነገር እኔ ከቀልብሽ አይመስለኝም ማለት እኔ እንደዚህ አይነት አስተሳሰብ እንደሌለሽ ፈጽሞ አውቃለሁኝ እና እነሱ ደግሞ ፈጽሞ ላንቺ የሚሆኑም ሰዎች አይደሉም ላንቺ የሚጠቅሙም ሰዎች አይደሉም እና ከነሱ ብትርቂ እኔ እንደ ጓደኛ ደስ ይለኛል። በቃ እንደዚህ አይነት ነገር ከነሱ ሰዎች ምክንያቱም ጥሩ አስተሳሰብ ጥሩ አመለካከት የሌላቸው ሰዎች ስለሆኑ ከነሱ ብትርቂ ደስ ይለኛል እና ብሩኬም ደግሞ እየሄድክበት ያለው መንገድ ጥሩ አይደለም። ምክንያቱም ሁለታችሁም በእልህ ነገሮችን እያበላሻችሁ ነው ያላችሁት እና ተነጋግራችሁ ነገሮችን ለመፍታት ብትሞክሩ ሁለታችሁም አንዳችሁ ለስለስ ብላችሁ ነገሩን ለመፍታት ብትሞክሩ አሪፍ ይመስለኛል። በእልህ ስትሄዱ ነገሩ ወደማይሆን ነገር ነው እየሄደ ያለውና እያየሁ የነበረ ቪዲዮዎቹንም ምናምን በቃ ደስ አይልም እየሄዳችሁበት ያለው ነገር እና ሌላው ደግሞ በቃ አንዳንድ ሰዎች አላችሁ በጣም በቃ የማይሆን ነገር እያረጋችሁ ያላችሁ ለምሳሌ ረሙ እያየሁ ነበረ እና እያረክ ያለው ነገር ጨርሶ አንተ የምታውቀው አይመስለኝም እና ምንም የምታውቀው ነገር ስለሌለ ደግሞ እያረከው ያለው ነገር በጣም የሚያስጠላ ነው ማለት አንተ ላታውቀው ትችላለህ ያለውን ነገር ምናምን ላትረዳ ትችላለህ ግን በማታውቀው ጉዳይ እንደዚህ የሰው ህይወት ውስጥ መግባት ምናምን በጣም ነው የሚያስጠላው። ምክንያቱም ምንም የምታውቀው ነገር የለም ምናልባት ለጓደኛ ወገነህ ምናምን ሊሆን ይችላል ግን እየሄድክበት ያለው ነገር ደስ አይልም ጠላ ነው። ያው አንተ ላታውቀው ላትረዳ ትችላለህ ግን በጣም የሚያስጠላ ነገር ነው እያረክ ያለው። እኔ አሁን ላንተ ከናንተ ጋር እንደዚህ ሰጣ ገባ ውስጥ መግባቱ ምንም የሚጠቅም ነገር አይደለምና እኔ ግን ለሃይሚም ለብሩኬም ቢሆን እምላቸው በቃ ታርጋችሁ ወደ ነበራችሁ ነገር እንድትመለሱ ነው ፈልገው። ሃይሚ ያው እኔ እንጃ እኔ ባየሁት ቪዲዮዎች ምንም ከራሷ ጋር አይደለችም ማለት ከራሷ ጋር የሆነ ነገር አላየሁም በቃ እና እሱ ደግሞ ታውቁታላችሁ ተግባሩን እያያችሁት ነውና የሚያስጠላ ነገር ነው እያደረገ ያለው እና እኔ እንጃ ብቻ ከራሷ ጋር ስላልሆነች የሆነ የሚመክራት ሰው ምናምን የሚያስፈልጋት ይመስለኛል። ወደ ራሷ እንድትመለስ ወደ ቀልቧ እንድትመለስ የሆነ የሚመክራት ሰው ሊኖር የሚገባ ይመስለኛል። እኔም እንግዲህ አንዳንድ አጠገቧ ሊሆኑ የሚችሉ ሰዎችን እንግዲህ አወራለሁ ብዬ አስባለሁኝ አናግሬ ምናምን እንግዲህ በቅርብ እንዲመክሯት ምናምን ወደ ራሷ እንድትመለስ እና ያው ሁሉ ነገር ታውቂያለሽ እንግዲህ ላንቺ እንደዛ ተብሎ አይነገርም ግን አሁን እኔ እንደዚህ ሞጥቼም የተናገርኩት በቃ እያረግሽ ያለው ነገር ከቀልብሽ ስላልመሰልሽ ነው ማለት እኔ እስከማቀሽ እንደዚህ አይነት አስተሳሰብ እንደዚህ አይነት አመለካከት የሌለሽ ሰው ነሽ እና አሁን ደግሞ ቪዲዮ ላይ ምናምን ሳይ ጭራሽ በቃ ሌላ የማላውቀውን ሰው ነው ያየሁት የማላውቃትን ሃይሚን ያየሁት እና ለእሷ የሚሆን ጥሩ ሰው ስለሆነ ለእሷ የሚያስብላትን ነገር እንግዲህ እሷም ደስተኛ የምትሆነው ከሱ ጋር ስትሆን ስለሆነ ነውና ሁላችንም ደግሞ እንደምናውቀው እንግዲህ መልካም ሰው ነው ብሩኬ ጥሩ አስተሳሰብ ያለው ጥሩ አመለካከት ያለው ለሰው ልጅ እና ከሁሉም ሰው ጋር በሰላም የሚኖር ደስ የሚል አስተሳሰብ ያለው ራስሽ ብትመለሽና ነገሮችን ለመፍታት ብትሞክሩ አሪፍ ይመስለኛል። እንግዲህ ያው የናብረሽም ጉዳይ እንግዲህ ደስ የሚል ነገር አይደለም ያለውና እኔ እንኳን ለሱ እንኳን ደውዬ ያለውን ነገር ስለሱ እንኳን ላወራው ፈልግ ነበር ግን በቃ ያለው ሁኔታ ደስ የሚል አይደለም እነሱም ጋርና ኢቨን ጋሽዬ ሄዶ ሊያስታርቅ ሞክሮ በቃ ሩታም ያው ብዙ ስለተጎዳች ብዙ ጊዜ እሷን ስለጎዳት ማመን ከብዷታልና እሱ መቀበል ከብዷታል ያለበትን ነገር እንግዲህ እንረዳለን። ያው አብርሽም ትንሽ ለቀቅ ብታረጋት አሪፍ ይመስለኛል ምክንያቱም እቺ ልጅ ከአንድም ሁለቴ ሶስቴ ተጎድታለች በአንተ ምክንያት ማለት ነው እና በጣም እቺ ልጅ ልትረዳት ይገባል ምክንያቱም
3 4 በዚህ ምክንያት ተጣልታችኋልና እና ያው ከሱም አጠገብ ያላችሁ ሰዎች እንግዲህ እያረጋችሁ ያላችሁት ነገር መልካም ነው። ግን እሷንም ሄዳችሁ አረጋግታችሁ በግል አናግራችሁ መጀመሪያ ሁለቱ ከመገናኘታችሁ በፊት በግል አገናኝታችሁ በግል አግኝታችሁ እሷን መጀመሪያ ብታወሯትና ነገሮችን ለመፍታት ብትሞክሩ አሪፍ ይመስለኛል። መጀመሪያ ማለት ነውና ሁለቱ ከመገናኘታቸው በፊት ምክንያቱም ለእሷም ተናዳበታለች እሱም ደግሞ እየሄደበት ያለው መንገድ ልክ አይደለምና ነገሮችን ለየግል ሄዳችሁ ለመፍታት ብትሞክሩ አሪፍ ይመስለኛል። እኔ እንደዛ ነው የማስበው። የብሩኬና የሃይሚም ጉዳይ እንደዛ ቢሆን አሪፍ ይመስለኛል። ያው ብሩኬንም ብቻውን አግኝቶ ማውራት እዛ ሃይሚንም ደግሞ ብቻውን አግኝቶ ማውራት። በተለይ ደግሞ ለሃይሚ ቅርብ የሆናችሁ ሰዎች አላችሁ እናንተ እስካሁን ለምን ዝም እንዳላችሁ አላውቅም። ዝም ማለትም አልነበረባችሁ ማለት ለየግል አውርታችሁ ነገሮችን ለማስተካከል ብትሞክሩ አሪፍ ይመስለኛል። እሷም እንግዲህ እንዳልኳችሁ ነው መጀመሪያም ከቀልቧም አትመስለኝም ማለት እንደዚህ አይነት አስተሳሰብ እንደሌላት ነግሬያችኋለሁ እኔ በማውቃት ልክ ማለት ነውና ጠጋ ብላችሁ እሷን አውርታችሁ በልህ ሌላ ነገር ውስጥ እንዳትገባ እና ደግሞ ከማይሆኑ ሰዎች ጋር እንዳትሆን በቃ የበኩላችሁን እንድታረጉ ነው እኔ መክራችሁ። እንግዲህ ያው ይፈታል ብዬ አስባለሁ። ነገሮችን በየግል ሄዳችሁ ብታወሩ በየግል ሄዳችሁ ብታናግሩ ነገሮች ይቀላሉ ብዬ አስባለሁ። ቤተሰቦች እንዳልኳችሁ ነው ያው ነገሮችን እነሱ ቅርብ ያሉ ሰዎች ሄደው ነገሮችን ቢፈቱ እና ከዛ ከማይሆን ልጅ ጋር ቢያለያዩት ምናምን ጥሩ ይመስለኛል እና እንደዚህ ባትሆኑ አሪፍ ይመስለኛል። ያው ነገሮችን አውርታችሁ ብትፈቱ ጥሩ ነው። ምክንያቱም በዚህ መሀል እየተጨነቀ ያለ ብዙ ሰው አለ። ኦዲየንስም በጣም እየተጨነቀ ነው። እኔ ብዙ ኦዲየንሶች ኖርማል እያወሩኝ ነው በቴክስት እና ብዙ ኦዲየንሶች በጣም እየተጨነቁ ነው ያሉት ስለእናንተ እና ነገሩን በኖርማል መንገድ ብትፈቱት አውርታችሁ ለመፍታት ብትሞክሩ አሪፍ ይመስለኛል። ነገሩ እንዲወሳሰብ እያደረጋችሁ ያላችሁ አንዳንድ ሰዎች አላችሁ ከነሱ ጀርባ ያላችሁ ሰዎች ማለት ነው። ነገሩን በጣም እያወሳሰባችሁ ያላችሁ ነረሙ ሌሎችም አላችሁ። በቃ ነገሩን በጣም እንዲወሳሰብ እና ለዛም ልጅ በቃ በርታ እያላችሁ የልብ እየሰጣችሁ ያላችሁ ሰዎች አላችሁ። እናንተም ደግሞ ከምታረጉት ነገር ብትቆጠቡ አሪፍ ይመስለኛል። የሰው ህይወት ውስጥ ገብታችሁ አትበጥብጡ። በቃ ይደብራል። በጣም ያስጠላ ነገር ነውና የራስህን ህይወት ኑር። የሰው ህይወትን ገብተህ አትበጥብጥ። እያመር ስለሁለቱ ምንም የምታውቀው ጉዳይ የለም። ጭራሽ ስለማንም ሰው ስለምታውቀው ነገር ስለሌለ በማታውቀው ነገር ውስጥ ገብተህ ባትበጠብጥ አሪፍ ይመስለኛል። እና ይሄን ቪዲዮ እያየው ከሆነ በቃ የራስህን ህይወት ኑር። የሰውን ህይወት አትበጥብጥ። ጓደኛህ ነው። ጓደኛህም መደገፍ ባለብህ ልክ ደግፈው። ጥሩ ሲሰራ ጥሩ ነው ብለህ ደግፈው። ጥሩ ሲሰራ ነው እንጂ መጥፎ ሲሰራ ከጎኑ በመሆን አይደለም ጓደኝነት የምታሳየውና ያስጠላል። በቃ ታውቃለህ። እና ዳኒም የራሱ ህይወት አለው። የራስን ህይወት ቀጥል። በቃ እኔ ስላንተ ህይወት አይመለከተኝም። አሁን እንዲህ ብዬ ማውራት አልፈልግም ስላንተ ህይወት። ግን የራስን ህይወት ቀጥል። የሰው ህይወት ገብተህ የሰው ህይወት ውስጥ አትበጥብጥ ነገሮችን። እና ደግሞ ሃይሚ በቃ ዳኒ እንዲጠቀምብሽ ባትፈቅጂ ደስ ይለኛል። ወደ ቀልብሽ ተመለሽ። በቃ እንደዚህ አይነት አመለካከት እንደዚህ አይነት አስተሳሰብ እንደሌለሽ አውቃለሁና ወደ ራስሽ ተመለሽ። እየሄድሽበት ያለው ነገር በጣም ልክ አይደለም። ታውቂዋለሽ። አንቺም ቆም ብለሽ ብታስቢ ልክ እንዳልሆነ ታውቂዋለሽ። ወር ደግሞ ካለፈ በኋላ ታውቂዋለሽ። ካለፈ በኋላ ደግሞ ከሚቆጭሽ አሁኑኑ እየሄድሽበት ያለው ነገር ደስ ስለማይል ከዛ ነገር ብትመለሺ እና በፊት ወደ ነበረሽ ነገር ብትመለሺ አሪፍ ነው። በቃ ሁሉም ሰው የሚፈልገው አንቺም በእርግጠኝነት የምትፈልጊው ያ ስለሆነ ነገሮችን እንደዛ ቢሆን አሪፍ ነው። እና ብሩኬም ደግሞ እንደዚህ ዝም ባትል አሪፍ ነው። ነገሮችን እየሄድክ ነው አውቃለሁ፣ እያየሁ ነው። ብዙ ነገሮችን ለማስተካከል እየሞከርክ ነው። ግን ደግሞ ቢሆንም አሁንም ከዚህ በላይ ነገሮችን ለማስተካከል ብትሞክር አሪፍ ነው። ምክንያቱም ላንተ ያው ከሃይሚ በላይ የሚቀርብ ሰው የለም፣ ለሃይሚም ደግሞ ከአንተ በላይ የሚቀርባት ሰው የለም። እና እንደዚህ ባትሆኑ ባትጣሉ ምናምን ነገሮችን በእልህ ባትከፋፈሉ አሪፍ ይመስለኛል። እና ነገሮችን በተቻላችሁ አቅም ለማስተካከል ሞክሩ እና ሁለታችሁ አውሩ። በቃ ሌላ ማንም ሰው አያስፈልግም። በየትኛችሁም ህይወት ውስጥ ሌላ ሰው ሲጨመር በቃ ነገሮች እንዲባባሱ ነው የሚያደርገው። ሌላ ሶስተኛ ሰው ሁልጊዜ ህይወታችን ወደ ከባድ ነገር ውስጥ እንዲገባ ነው የሚያደርገው። እና ራሳችሁ አውርታችሁ ነገሮችን ለመፍታት ሞክሩ። እንግዲህ ነገሮች በዚሁ ከቀጠሉ ግን እኛም የራሳችንን የበኩላችንን ማድረግ ያለብንን እናደርጋለን። ኢቨን እነሱን እስከ ማግኘት ሊሆን ይችላል፣ ሄደን እስከ ማውራት ሊሆን ይችላል። እና ነገሮችን
በተሻለ አቅም ማለት እንግዲህ እንደዚህ የቀርባችሁ ሰው የምታውቁት የምትወዱት ሰው ወደማይሆን ነገር ሲገባ እንግዲህ ዝም ቆማችሁ አታዩም፣ ዝም አትሉምና የበኩላችሁን ታረጋላችሁና ቤተሰቦች ያው ይሄን ያህል ካልኳችሁ ይበቃል። እኔም ያው የእናንተን ሀሳብ የእናንተን እንግዲህ አመለካከትም ይዤ ነው እዚህ ጋር የወጣሁት የእናንተን ሀሳብን ከመናገር አንፃር ነውና በመሀል እየተጎዳችሁም እያዘናችሁም ያላችሁት እናንተ ስለሆናችሁ እና ነገሮች እንደሚስተካከሉ አምናለሁኝ። ነገሮችም ይስተካከላሉ ብዬ አስባለሁኝ። እንግዲህ ዛሬ ይሄን አለ ከተባባለን ይበቃል። እንግዲህ በሌላ ቪዲዮዎች እስክንገናኝ ሰላም ቆዩልኝ። ለዚህ ቤት አዲስ ሰዎች ካላችሁ ላይክ፣ ሰብስክራይብ በማድረግ እንግዲህ ይሄን ቤት ሞቅ ደመቅ አድርጉልን እና ለእናንተም የሚጠቅሙ ነገሮችን ይዘን እንመጣለን ብዬ አስባለሁ። እንግዲህ በሌላ ቪዲዮዎች እስክንገናኝ ቸር ቆዩልኝ።